ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ። ወደ ምስጢር ሄዶ ዓርብ አለ እንጂ እንዳመጣጡ ሰዱስ ባለ በቀና ነበረ። የፍጥረት መካተቾ ሲል ነው። ጌታ ስድስቱን ቀን ሲፈጥር ሰንብቶ በዚህ ቀን ስራውን ጨርሶ አርፏልና። አንድም የመና መካተቾ ሲል ነው። መናው ለእስራኤል ስድስቱን ቀን ሲዘንብላቸው ሰንብቶ የቀዳሚቱ ከዓርቡ ተደርቦ ይዘንብላቸው ነበረና ወዓርበ መና በፊንቆን እንዲል አንድም የሥራ መካተቾ ሲል ነው። ጌታ 33 ዓመት ከ3 ወር በዚህ ዓለም ሥራውን ሲሠራ ኖሮ በዚህ ቀን ጨርሷልና ወዓርበ ፋሲካሆሙ ለአይሁድ እንዲል አለፈ ተከተተ ሲል። በዚህም ቀን እመቤታችን ትመጣለች። የብርሃን ድባብ የብርሃን ዙፋን ይዘረጋል፣ የብርሃን ምንጻፍ ይነጸፋል። በዚያ ላይ ሆና ሰላም ለከ ኦ ኤፍሬም ፍቁሬ ወፍቁር ወልዴ ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በሰኞ አልቋልና ባርክን ይላታል። በረከተ ወልዴ ወአቡሁ መንፈስ ቅዱስ ይድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘዓርብ ውዳሴ በዓርብ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ቢል አንድ ነው፣ ቃለ ጸሐፊ ነው። በዚህ ዕለት የሚነበብ የሚተረጎም የሚደገም የሚጸለይ አምላክን የወለደች የእመቤታችን ድንግል ማርያም ምስጋናዋ ሲል ነው። እሱ ግን ቡርክት አንቲ ብሎ ይጀምራል። በዚህ ዕለት 36ቱ ቅዱሳት አንስትን ደናግልን አስከትላ መጥታለች። ቡርክት አንቲ እማንስ ንድ ክብርት የሆንሽ እመቤታችን ሆይ ከሴቶች ሁሉ ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለሽ የምታሰጭ ነሽ። ወቡሩክ ፍሬ ከርስኪ ማኅፀንሽ ፍሬ ወልደ እግዚአብሔርም መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል ነው። ኦ ማርያም አማ ወላዲተ አምላክ ዘእንበለ ርኩስ ድንግል ዘእንበለ ርኩስ ወላዲተ አምላክ ዘእንበለ ርኩስ ብላ አውጣ ያለ መለወጥ አምላክን የወለድሽው እመቤታችን ሆይ ሰረቀ ለነ እምኔኪ ፀሐየ ጽድቅ ዘእንበለ ርኩስ ሰረቀ ብላ አውጣ ያለ መለወጥ ፀሐየ ጽድቅ ጌታ ካንቺ ተገኝቷልና ዋቅረበነ ታሕተ ክነፊሁ ክንፈ ረድኤቱም አቀረበን። ክንፍ መለኮት ስልጣን ረድኤት መስቀል አንድም በኤርምያሱ ቅሉ ቆቅ ነቀው አስተጋባ አንተ የወለደ ይላል። የቆቅ አውራ ማልዶ ተነስቶ ይጮሃል። ገላግልቱም ድምፁም ሰምቶ አባታቸው መስሏቸው ተሰብስበው በአንድ ሲለቅሙ ያረፍዳሉ። ቀትር ሲሆን አቅንተው አይተው አባታቸው አለመሆኑን አውቀው ጥለውት ይበተናሉ። ምሳሌ ቆቀ ዲያብሎስ ገላግልቱ የአዳምና የሔዋን ማልዶ ተነስቶ እንደ መጮህ ዕፀ በለስን ብትበሉ አምላክ ትሆናላችሁ ብሎ ማለቱን መናገር ነው። እነሱም ድምፁን ሰምተው አብረው ሲለቅሙት እንደ ማርፈድ ዕፀ በለስን ብትበሉ አምላክ ትሆናላችሁ ያለውን ቃሉን ሰምተው 5500 ዘመን የዲያብሎስን ሥራ ሲሰሩ ለመኖራቸው ምሳሌ ነው። ቀትር የዘመነ ስጋዌ በቀትር አቅንተው አይተው አባታቸው አለመሆኑን አውቀው ጥለውት እንደመበተን በዘመነ ስጋዌ ዲያብሎስን ግተው ክደው በጌታ የማመናቸው ምሳሌ። ይእታ አሚረ ይሰርቅ ለክሙ ፀሐየ ጽድቅ ብሎ ነቢዩ ከተናገረው አያይዞ እንዲህ አለ። እስመ ውእቱ ፈጠረነ በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጥሮናልና ስለፈጠረን ሰአሊ ለነ ቅድስት በጥንተ ተፈጥሮ በሐዲስ ተፈጥሮ ከፈጠረን ልጅሽ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮን ለቦን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹም። እመቤታችን ግን በነቢብ በገቢር በሐልዮ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ እንዲል ጽንዕትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸውም። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ጽንዕት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን ብናከብራትም አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምሮውን ለብውን በልቡናችን ሳይብን አሳድሪብን ማለት ነው። አልፎ አኑ ያሉ እንደሆነ ለመኝልን ማለት ነው። ልመናስ ከዚህ በኋላስ እንኳን በእመቤታችን በሌሎችም የለ። ጻድቃንን ይረክቡ ባህቲ ስለቶም ወንዴል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና ለኪ ለባቲትኪ ኦ እግዝእትነ ወላዲተ አምላክ እመብርሃን አንቲን አበይኪ በስብሐት ወበውዳሴ አምላክን የወለድሽ እመቤታችን ሆይ የብርሃን እናቱ አንቺ ነሽና አንቺን ብቻ በውስጥ በአፋ በነፍስ በሥጋ እናከብርሻለን እናገንሻለን። አሁን ፍጡር አክብሯት የምትከብር የምትገንሁን አይደለም፣ ክብርት ነሽ ገናና ነሽ እንላለን አለ። አንቺን ብቻ አለ እንደሷም አምላክ ወላዲተ አምላክ ተብላ የምትመሰገን ሌላ የለችምና
ቡርክት አንቲ ንዕድነሽ ክብርት ነሽ አንድም ንዕድ ክብርት የምትሆኚ አንቺ ታብይም ሰማይ ከሰማይ ትበልጫለሽ ወትከብሪም ከምድርም ከፍ ከፍ ትያለሽ አለ። ሰማይና ምድር የማይወስኑትን አምላክ 9 ወር ከ5 ቀን በስጋ በማህፀኗ ችለዋለችና በስጋ ስንያስችለውት የለም ቢሉ እኛ ከሷ ባህሪ ነስተው ነው። እሷ ግን በባህሪዋ ነውና አንድም ተአቢም ሰማይ ከመላእክት ወትከብሪም ምድር ከደቂቀ አዳም ትበልጫለሽ። አንድም ተአቢም ሰማይ ከልዑላኑ ወትከብሪም ምድር ከትሑታኑ ትበልጫለሽ አለ። ልዑላን ትሑታን በመላእክትም በደቂቀ አዳምም ዘንድ አሉና ወላይለ ኩሉ ህሊና ህሊናት ሁሉ በላይ ናት አለ። ህሊናት መርምረው አይደርሱባትምና መኑ ዘይክል ነቢበ እበየኪ ነቢበ እበየኪ ነቢበ እበይኪ ይላል። ክብርሽን ገናንነትሽን ተናግሮ መፈጸም የሚቻለው ማን ነው? ወአልቦ ዘይመስል ኪያኪ አንቺንስ የሚመስል የለም። አንድም መኑና አልቦ ይወራረሳሉ። እስመ መኑ ዘዜነው እንዲል መኑ ዘይክል ነቢበ እበይኪ ክብርሽን ገናንነትሽን ተናግሮ መፈጸም የሚቻለው ማን ነው? ወአልቦ ዘይመስል ኪያኪ አንቺንም የሚመስል የለም። ኦ ማርያም መላእክት ያብዩኪ እመቤታችን ሆይ መላእክት ያከብሩሻል ያገኑሻል። ወሱራፌል ይሴብሁኪ ሱራፌልም ያመሰግኑሻል። እስመ ዘይነብር ዲበ ኪሩቤል ወሱራፌል መጽአ ወአደረ ውስተ ከርስኪ በኪሩቤል በሱራፌል አድሮ ሰፍሮ የሚኖር ሰማያዊ መለኮት 9 ወር ከ5 ቀን በማህፀንሽ አድሯልና መፍቀሬ ሰብ አቅረበና ቢሁ ሰውን የሚወድ ሰው የሚወደው እርሱ ወደ እርሱ አቀረበን። ዘዚአነ ሞተ ነስአ የእኛን ሞት ነስቶ ወእንቲአሁ ሕይወተ ዋበነ የእርሱን የባህሪ ሕይወት ለእኛ ሰጥቶ ለሎቱ ክብር ወስብሐት ክብር ያለው እሱ ከራዲዮን የሚባል ጻዕዳ ወፍ አለ። ኑሮ በነገስታቱ ቤት ነው። ሰው ሲታመም አምጥተው ከፊቱ ያኖሩታል። የሚሞት እንደሆነ ፊቱን ይመልስበታል። የሚድን እንደሆነ ቀርቦ ያየዋል። አፉን ካፉ አድርጎ እስትንፋሱን ይቀበለዋል። ደዌ በስትንፋስ ምክንያት ከህሙሙ ወደ እሱ ይናኛል። ነጭ የነበረው ይጠቁራል። ዋየ ፀሐይ ሲሻ ወደ አየር ይወጣል። 3 ሰዓት ዋየ ፀሐይ ተመቶ ሙቀት ሲሰማ ወደ ባህር ይወርዳል። 3 መዓልት 3 ሌሊት በከርሰ ባህር አድሮ ታድሶ ወደ ቀደመ ጽዳው ተመልሶ ይነሳል። ምሳሌ ጻዕዳ ወፍ የተባለ ጌታ ነው። ጻዕዳ በመለኮቱ ይለዋልና ህሙም የተባለ አዳም ነው። ቀርቦ እስትንፋሱን እንደመቀበል የአዳምን ባህሪ ማድረጉን መናገር ነው። ደዌ በእስትንፋስ ምክንያት ከህሙሙ ወደ እሱ እንዲናኝ የአዳምን ባህሪ ቢያደርግ በአዳም የተፈረደውን መከራ ተቀብሎ አዳምን ማዳኑን መናገር ነው። ወደ አየር እንደመውጣት ጌታም ወደ መስቀል ወጥቷል። ያ 3 ሰዓት ዋየ ፀሐይ ሲመታ እንደመቆየት ጌታም 3 ሰዓት በመስቀል ተሰቅሎ ቆይቷል። ወደ ባህር እንደመውረድ ወደ መቃብር መውረድ 3 መዓልት 3 ሌሊት በከርሰ ባህር አድሮ ወደ ቀደመ ጽዳው ተመልሶ ታድሶ እንደመውጣት ጌታም 3 መዓልት 3 ሌሊት በከርሰ መቃብር አድሮ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነስቶ አንዱ ወገን ሆኖ ለመነሳቱ ምሳሌ እንከሰይን አምሮ በስጋ ሀደገን ዲተህላዌ ዘትካት ተመይጠ ወገባህ በስብሐቲው ወክብሩ እንዲል ሳሊለነ ቅድስ ጻዕዳ ወፍ ከሚባል ልጅሽ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። ቡርክት አንቲ ማርያም ንዕድ ክብርት የምትሆኝ እመቤታችን ሆይ ከሴቶች ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለሽ የምታሰጭ ነሽ። ወቡሩክ ፍሬ ከርስኪ ማኅፀንሽ ፍሬ ወልደ እግዚአብሔር መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል ነው። ኦ ድንግል ወላዲተ አምላክ ምክወለ ደናግል እመቤታችን የደናግል መመኪያቸው ናት አለ። ቀድሞ ወንዶች በሴቶች ይመኩ ነበረ። እናንተ ከኛ ተገኝታችኋል እንጂ እኛ ከናንተ አልተገኘንም እያሉ ከመቤታችን ወዲህ ግን እኛ ከናንተ ብንገኝ ከኛስ ወገኔው ከሆነች ከመቤታችን ሰማያዊ ንጉሥ እንበለ ዘር ተወልዶ የለም እያሉ ይመኩባታልና በከማውፃ ብእሲ ብእሲተን በለ ብእሲት ብእሲትን ያውጻት ብእሲ እንበለ ብእሲ እንዲል አንድም ቀድሞ ወንዶች ሴቶችን በእናንተ ምክንያት ከርስታችን ከገነት ተለየን ብለው ምድረ ርስት ያወርሷቸውም ነበረ። ከመቤታችን ወዲህ ግን በሔዋን ምክንያት ከገነት ከርስታችሁ ብትወጡ ከኛ ወገን በሆነች በመቤታችን ምክንያት ተመልሳችሁ ምትገቡ የለም እያሉ ይመኩባታልና ወሃሎ ዳላይለት ዝምዳ አንስቶ በአንተ ዝኮነት ፈዳይተ ደሃለ ሔዋን እንዲል አንድም ደናግል አስበድንግልናችን ይሰጠናል ብለው የሚመኩበት ጌታን ወልዳላቸዋለችና
ዘም ቅድመ ዓለም እልዩ ተሰብአ እምኔኪ ቅድመ ዓለም ህልው ሆኖ የሚኖር እርሱ ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሰው ሆኗልና ብሉየ መዋዕል ወጻም ከርስኪ ብሉየ መዋዕል ቃል ካንቺ ተወለደ ሥጋነ ነሣ የእኛን ሥጋ ነስቶ ወመንፈስ ወቅዱሰ ወሀበነ የእርሱን አካል ለተዋህዶ ሰጥቶ ወረሰየነ ሩያነ ምስሌው በብዝኃ ሂሩቱ በቸርነቱ ብዛት እንድንተካከለው አደረገን። መተካከሉስ የለም ከኛ የነሳው ሥጋ አንድ አካል አንድ ባህሪ ሆኖ የሚኖር ስለሆነ እንዲህ አለ። ነሳ ሥጋ የወሀበኒ መንፈሶ ነሳይኮ ተዋህድኩ ቦቶ ዘገብኩ ረባ ሕይወት እንዲል አንድም ሥጋነ ሥጋነ ነሣ እኛን ሥጋ ነስቶ ወመንፈሶ ቅዱሰ ወሀበነ የእርሱን የባህሪ ሕይወት ለእኛ ሰጥቶ ወረሰየነ ሩያነ ምስሌው በብዝኃ ሂሩቱ በቸርነቱ ብዛት እንድንመስለው አደረገንም። ከማረይነ ሕማመን ኤሪ ክብረ ምስሌሁ ወእምከመሳረይነ ትዕግሥተን ኤሪ ነጊሰ ምስሌሁ እንዲል አንቲ ታብይም ብዙኃታን ከብዙ ሴቶች አንቺ ትበልጣለች። ከብዙ ሴቶች ብትበልጥማ ምን ድንቅ ነዋ። ለነሣ ጸጋ ወክብረ ክብርን ገንዘብ ካደረጉ ከብዙ ሴቶች ብትበልጥ እንጂ። ኦ ማርያም ወላዲተ አምላክ አገር መንፈሳዊት ዘአደረ ላዕሌሃ እግዚአብሔር ልዑል እግዚአብሔር ያደረባት ረቂቅ ከተማ አምላክን የወለደች እመቤታችን ክብርን ገንዘብ ካደረጉ ከብዙ ሴቶች ትበልጣለች አለ። ሀገረ እግዚአብሔር አለ። ንጉሥ በከተማው ሀገር መንፈሳዊት አላት። ንጉሥ በከተማው እንዲኖር ጌታማ ማኅፀኗን እንደ ከተማ አድርጎ 9 ወር ከ5 ቀን ኑሮ ተወልዷልና እስመ ዘይነብር ዲበ ኪሩቤል ወሱራፌል በራኪ አቀፍኪዮ ለዘይነብር ሲል ነው። በኪሩቤል በሱራፌል አድሮ ሰፍሮ የሚኖር ሰማያዊ ጌታን በክንድሽ ታቅፈሸዋልና አንድም በመሃል እጅሽ ይዘሸዋልና አለ። በሴቶች ልማድ ሴቶች ሕፃናቱና ላይ ወርዳቸዋል ብለው በመሃል እጃቸው እንዲይዟቸው ወዘይሴሲ ለኩሉ ዘሥጋ በብዝኃ ሂሩቱ አኀዛ አጥባተኪ ወጠቦ ሀሊበ ወዘይሴሲ ሀሊበ በብዝኃ ሂሩቱ ጠበው ሀሊበ በብዝኃ ሂሩቱ ወዘይሴሲ ለኩሉ ዘሥጋ በብዝኃ ሂሩቱ ብሎ ይገጥሟል። ወዘይሴሲ ሀሊበ በብዝኃ ሂሩቱ በቸርነቱ ብዛት በዝናብ አብቅሎ በፀሐይ አብስሎ የሚመግብ አንድም በቸርነቱ ብዛት ሥጋውን ደሙን ሰጥቶ የሚመግብ ጌታ በቸርነቱ ብዛት ጡትሽን ይዞ ጠብቷልና ወዘይሴሲ ለኩሉ ዘሥጋ የተመቸ ዘውእቱ አምላክነ መድኃኔ ኩሉ ጠበወ ብሎ ነበረና ሩቅ ብእሲነዋ እንዳይሉበት በስልት ሄዶ ይህም ጠበወ ያልሁት የሁላችን መዳኛ የሚሆን የሁላችን ፈጣሪ ኢየሱስ ክርስቶስ ነው። ይርየነ እስከ ለዘላለሙ ይጠብቀናል። ንስግድ ሎቱ ወንሰብሖ እንሰግድለትና እናመሰግነው ዘንድ ሰጊድ 3 ወገን ነው። መጀመሪያ ከዚህ ነስተ የፈጠርከኝ አምላክ ብሎ መስገድ ይገባል። ሁለተኛም በኃጢአት ብሰነካከል በንስሐ ታድሰኛለህ ብሎ መስገድ ይገባል። ሶስተኛም በመቃብር ብፈርስ ብበሰብስ ትንሣኤ ዘለ ክብር ታስነሳኛለህ ብሎ መስገድ ይገባልና እስመ ውእቱ ፈጠረነ በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጥሮናልና ስለፈጠረን ሳሊ ለነ ቅድስት ሰጊድ ከሚገባው ልጅሽ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮን ለብውን በልቡናችን ሳይብን አሳድሪብን። ማርያም ድንግል ሙዳየ እፍረት ድንግል ማርያም የሽቱ ሙዳይ ናታ። ለያችን የሽቱ ሙዳይ 4 ሽቱ 5ኛ ዘይት አጣፍጠው ያኖራሉ። ከቤተ ሌዊ የተወለደ ለክህነት የተገባ ቀኝ አካሉን ተቀብቶ ክህነትን፣ ከቤተ ይሁዳ የተወለደ ለመንግስት የተገባ ቀኝ አካሉን ተቀብቶ መንግስትን ገንዘብ ያደርግ ነበረ። ጌታም እንደ 4 ሽቱ 4ቱን ባህሪያተ ሥጋ እንደ 5ኛ ዘይት 5ኛ ባህሪ ነፍስን ገንዘብ አድርጎ ክህነትን መንግስትን ገንዘብ አድርጎ ለሌላውም ያድል ሆኗልና ነቃ ፈልፈለ ማየ ሕይወት ነቅ ፈልፈል እመቤታችን ማየ ሕይወት ጌታ አንድም ነቅ እመቤታችን ፈልፈል ጌታ ማየ ሕይወት ልጅነት አደጉኒ ሊተነቃ ማየ ሕይወት ወከራዩ ሎሙ አዘክተ ዘኢይትረከብ ማዩ እንዲል ፍሬ ከርሳ አድኃነ ኩሎ ዓለም የማኅፀኗ ፍሬ ወልደ እግዚአብሔር የዓለሙ መድኃኒት ሆነ። ወሳረ እምኔነ መርገመ ከእኛም መርገመ ሥጋ መርገመ ነፍስን አጠፋልን። ወገብረ ሰላም ማእከሌነ በመስቀሉ ህሩይ ማእከለ እግዚአብሔር ወሰብ እንዲል አምላክ ወሰብ ሆኖ አስታረቀን። ከጌታ ብንጣላ መላእክት በአንድ ተደርበው ተጣልተው ጠቡ በመካከላችን እንደ ግድግዳ ጸንቶ ይኖር ነበረ። ጌታ ተሰቅሎ አጥፍቶልናልና ወገብረ
ሰላም በደመ መስቀሉ ለዘበ ምድር ወለዘበ ሰማያት እንዲል ወበትንሣኤው ቅድስት አግቦ ለብእሲ ዳግመ ውስተ ገነት በልዩ ትንሣኤው የቀደመ ሰው አዳምን ዳግመኛ ወደ ገነት መለሰው። ምነው ነፍሳት የወጡት ዓርብ በሰርክ አይደለም ስለምን በትንሣኤው አለ ቢሉ መገለጫውን ሲያይ ትንሣኤውንም ቅድስት አለ ከነ አልዓዛር ትንሣኤ ሲለይ ነው። እና አልዓዛር ትንሣኤ በብሉይ የሱ ግን በሐዲስ ሥጋ ነውና አንድም የና አልዓዛር ትንሣኤ ሞትን ያስከትላል የሱ ግን አያስከትልምና አንድም እና አልዓዛር ቢነሱ አስነሺ እሱን ሽተው ነው እሱ ግን ወተንሣእኩ በስልጣነ ባሕቲቲ እንዲል በገዛ ስልጣኑ ነውና አንድም የና አልዓዛር ትንሣኤ ዘጉባኤን ይጠብቃል የሱ ግን አይጠብቅምና ሰአሊ ለነ ቅድስት በልዩ ትንሣኤው የቀደመ ሰው አዳምን ዳግመኛ ወደ ገነት ከመለሰው ልጅሽ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮን ለቦን በልቡናችን ሳይብን አሳትሪብን። ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ድንግል ንጽሕት የሆነች እመቤታችን የታመነች አምላክ እናት ናት አለ ንስጥሮስ የሚባል መናፍቅ ሰወኬ ትሰማይ ቅድስት ድንግል ወላዲተ አምላክ ዋማነ ትሰማይ ወላዲተ ሰብ ብሎ ነበረና ማእመን ወላዲተ አምላክ ማእምንት አለበት። ሰአሊተ ምሕረት ለውሉደ ሰብ ማእምንት ሰአሊተ ምሕረት ብለህ አውጣ ለሰው ልጆችም የታመነች የምሕረት አማላጅ ናት አለ። ከዚህ ዓለም ሰው ሲለ የዚህ ዓለም ሰው አማልደኝ ያሉት እንደሆነ አንተ እንዲህ ብትለው እንዲህ የለም ብሎ ነገር አጽንቶ ይመለሳል። የእናት ልመና ግን ፊት አያስመልስ አንገት አያስቀልስ ነውና ሰአሊ ለነ አበ ክርስቶስ ወልድኪ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ለምኝልን። ይስረይ ኃጢአተነ ኃጢአታችንን ይቅር ብሎ ይሰርይልን ዘንድ ሰአሊ ለነ ቅድስት ኃጢአታችንን ይቅር ብሎ ከሚሰርይልን ልጅሽ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮን ለቦን በልቡናችን ሳይብን አሳትሪብን። ማርያም ድንግል ትጸር በቤተ መቅደስ መጻሕፍት ኃላፊያትን መጻሕያትን ኃላፊያትን አድርጎ መናገር ለማን ነውና ትጸርልሃል እንጂ ጸራስ ሲል ነው። አመ ወፁ እስራኤልም ግብፅ እንዲል ወፁ ሲል ድንግል ማርያም በቤተ መቅደስ ጮኻ አሰምታ ተናገረች። አሁን በሷ ጮሆ መናገር ኑሮባት አይደለም። ጮሆ የተናገሩት ከሩቅ እንዲሰማ የሷም ዜና ጽንሷ ጽንፍ እስከ ጽንፍ ተሰምቷል። እስከ ዕለተ ምጽአት ሲነገር ይኖራልና ወትብል ያምር እግዚአብሔር ዘትብል ሲል ነው። ከማልቤ ዘየአምር ባይድ ወይ ምንትኒ ዘንበለ ድምፀ ቃሉ ለመልአክ ዘአብሰረኒ በክብር ወይ ቤለኒ ሰላም ለኪ ኦ ቅድስት ድንግል ንዕድ ክብርት እማሄ ይገባሻል ብሎ መልአኩ ቅዱስ ገብርኤል አክብሮ ከነገረኝ በቀር ምንም የማውቀው እንደሌለ እግዚአብሔር ያውቃል ብላ አሰምታ ተናገረች። እመቤታችን የብፅዓት ልጅ ናት። በተወለደች በ3 ዓመቷ እናት አባቷ ወስደው ለካህናቱ ሰጧቸው። ሊቀ ካህናቱ ዘካርያስ ነው። ቢያት እንደ ፀሐይ የምታበራ ከቶ በእኔ ዘመን የማይመጣ የለም። ደግሞችን የመሰለች ፍጥረት ተቀብዬ ምን መግባት አለው? ህዝቡ ይሰብሰቡ፣ ካህናቱ ይምጡ፣ የምግቧን ነገር ይምከሩ ብሎ መጥቅ ጠቅቶ ደወል መጥቶ ሳለ መልአኩ ፋኑኤል ህብስት ሰማያዊ ጽዋ ሰማያዊ ዞረ ቦታ የዘካርያስ ለሶ የመጣ ሀብት መስሎት ሊቀበል ቢነሳ ወደ ላይ ሰቀቀበት። ህዝቡን በየማዕረጋቸው ቢነሱ ወደ ላይ ሰቀቀባቸው። ጥበብ እግዚአብሔር አይመረመርምና ምናልባት ለዚች ብላቴና የመጣ ሀብት ይሆናል፣ እስቲ እልፍ አድርጋቸው አኖሯት አለ። እልፍ አድርገው ቢያኖሯት አንዱን ክንፉን አንጽፎ አንዱን ክንፉን አጎናጽፎ በቆመ ብእሲ ህብስቱን መግቦ ጽዋውን አጠጥቶ አርዋል። የምግቧ ነገር ከተያዘልን ቦታዋ ከቤተ መቅደስ ይሁን ብለዋል። እናት አባቷ ቤት 3 ዓመት ቤተ መቅደስ 12 ዓመት 15 ዓመት ሲመላት አይሁን ለምቀኝነት አያርፉምና ይሽ ብላቴና መጠና አንስት አደረሰች፣ ቤተ መቅደሳችንን ታሳድፍብናለች፣ ጠይቀ እንደምትወደው አድርግላት አሉት። ዘካርያስም ገብቶ ወለተ እስራኤል ፎኑ ትፈቅዲ ትንበሪ እንዲህ ይሉሻል፣ እንደምን ሆነሽ ልትኖሪ ትወጃለሽ አላት። እኔ ከእግዚአብሔር በታች የማውቀው አለኝ፣ ወደ እግዚአብሔር አመልክትልኝ እንጂ አለችው። ወደ እግዚአብሔር ቢያመለክት ከቤተ ይሁዳ የተወለዱ ሚስቶቻቸው የሞቱባቸውን በትራቸውን ሰብስበ አስቆጥረ እንዳይሳሳት ስማቸውን በየበትራቸው ጽፈ ቤተ መቅደስ በቀዳማይ ሰዓተ መዓልት አግብተ ሌሊት አግብተ ስትጸልይበት አድረ በቀዳማይ ሰዓተ መዓልት ታውጣው፣ ምልክት የተገኘባት ይጠብቃት አለው። እንዳለው ቢሰበስብ 1985 ተገኝቷል። ለ2015 የጎደለው ነው ሞታ አንስት አዘው ነበረና ቤተ መቅደስ በቀዳማይ ሰዓተ ሌሊት አግብቶ ሲጸልይበት አድሮ በቀዳማይ
ቀዳማዊ ሰዓተ መዓልት ቢያወጣው ዮሴፍ በትር ዮሴፍ ወልደ ዳዊት ቀባ ለማርያም ፍርት ከሚል ተቀርጾ ተገኝቷል። ከበትሩ ላይ ርግብም መታርፋባታለች። ሕፃን ቢወጣጡ ለሱ ደርሰዋለች። በዚያም ሆነ በዚህ ላንተ ደርሳለች ውሰዳት አሉት። እሱም ወስዶ ከቤቱ አኖራት። ዘመኑ አጸባ ነበረና ንግድ ሄደ። ንግድ ደርሶ ሲመለስ ዮሐንስ የሚባል ፈላስፋ ወዳጅ ነበረውና ሊጠይቀው መጣ። ተጨዋውተው ሊሸኘው ሲወጣ ይቺ ብላቴና ጸንሳለች ካንተን ነው ከሌላ አለው። እኔስ እንኳን ነቢብ ገቢር ሐሌውንም አላውቅባትም አለው። በምን አውቆ ቢሉ በፍልስፍና የእመቤታችን ጽንስ በፍልስፍና አይታወቅም ብሎ የጽንስ ምልክት አይቶባት። ዮሴፍም ተመልሶ ገብቶ ወለተ እስራኤል መኑ ቀረጽ አክናፈ ድንግልናኪ እምኀበ መኑ ጸነስኪ እያለ ይወድቅ ይነሳ ጀመረ። እሷም ንዕድ ክብርት እማዬ ይገባሻል ብሎ መልአኩ አክብሮ ከነገረኝ በቀር ምንም የማውቀው የለም ብላ አሰምታ ተናገረች። አንድም መንፈስ ቅዱስ አለችው። ነገሩ ቢረቅበት ከደጃፉ ወድቆ የሚኖር ደረቅ ግንድ ነበረ። ያን ከልምላሜ ከጽጌ ከፍሬ አስደርሳ አሳይተዋለች። በዚህም ነገሩ ይረዳዋል። ከዚህ በኋላ ለገቢረ በዓል የሚወጡበት ጊዜ ደረሰ። ይዣትን በወጣ እስራኤል ቁጣዋን ናቸው። በደንጊያ ቀጥቅጠው በሳት አቃጥለው ይገሉብኛል። ትቻትን በወጣ ሳስታውቅ ከደረት ትታጠቅ እንዲሉ ያደረገውን እንጂ አውቆ ጥቷት መጣ ብለው እኔን ይጣሉኛል እያለ ወድቀ ዮሴፍ ውስጥ ተጽዕኖ መዋግደ ህሊና ይላል። ሲያወጣ ሲያወርድ መልአኩ ቅዱስ ገብርኤል መጥቶ አይዞ አትፍራ ይዛሃት ውጣ አለው። ይዟት ቢወጣ የፈራው አልቀረለትም። እቺ ብላቴና በከንቱ ጸንሳለች። ማየ ዘለፋ ትጠጣሉ። ማየ ዘለፋውን ቢያጠጡት አጽደ ለገጻ ምስቤተን ብርሃነ ፀሐይ ዘወራን የሳን ይላል። ከሚያዝያ ጀንበር 7 እጅ አብረታ ታይታለች። አይሁድም እችን ብላቴና በከንቷም ተናታል ብለው ስለተናገሩ የነሱን ለሷ ሰጥቶ ጸራት አለ። አንድም ዕለት ዕለት ካህናት በቤተ መቅደስ ኦ ድንግል አኮ ለዮሴፍ ዘተፍርኪ ለተቃርቦ አላ ከመይቀብኪ ንጹሕ እያሉ ያመሰግኗታልና ጾርኪ ዘይጸወር የማይቻለውን ቻልሽ አግመርኪ ዘይትገመ የማይወሰነውንም ወሰንሽ ወአልቦ ዘያገምሮ ምንትኒ ምንም ምን የሚወስነው የሌለውን ወሰንሽ። ይበዝ ውዳሴኪ ወምልዕተ ጸጋ በኩሉ ክብር በክብረ ወሊድ ላይ ክብረ ድንግልና ታክሎልሽ የምትከብሬው አከባበር እመቤታችን ሆይ ፍጹም ነው። እስመ ኮንኪ አንቲ ማኅደረ ቃል አብ የአካላዊ ቃል ማደሪያውን ሆነሻልና። አንቲ ውእቱ መንጦላዕት ስፍሕት እንተ ታስተጋብኦሙ ለመሃይምናን ሕዝበ ክርስቲያን ምእመናንን ሰብስባ በአንድነት ሰብስባ ያዘቻቸው ጴጥሮስ በናይሰ ኢዮጴ ያያት ሰፊ መጋረጃ አንቺ ነሽ። ወትሜሮሙ ሰጊደ ለስሉስ ማየዊ ለሥላሴም መስገድን የምታስተምርላቸው ይህ ጴጥሮስ በሀገረ ኢዮጴ ሲያስተምር ረሃብ ጠባያዊ ተሰማው። በሰገነት ላይ ሆኖ ወንዝ ያስተዳሉ ሎቱ ይላል። ምግቡን እስኪያዘጋጁለት አንክሮ ተደሞ መጥቶበት ቢተኛ ሰፊ መጋረጃ በአራቱ ገጽ ተይዛ ስትወርድ ላይዋ ላይ ስዕለ እንስሳ፣ ስዕለ አራዊት፣ ስዕለ አዕዋፍ ተስለውበት ከአራዊቱ መልአኩ ሪያውን በእጁ እያመለከተ ተንስ ጴጥሮስ ዘንተ ህርድ ወብላ ሲለው እሱም ሐሰሊተ እግዚኦ ይባርኩስ ግሙራ ውስጥ አፉ ወይ በላይኩ ዘይኮነ ንጹሐ ሲለው መልአኩም አንተ የታስተራኩስ ዘእግዚአብሔር አስተናጽሐ ብሎ 3 ጊዜ መላልሶ ነግሮት ወደ ሰማይ ስታርግ አይቷል። ምሳሌ ሰፊ መጋረጃ የወንጌል በአራቱ ማዕዝ ገጽ መያዟ ወንጌልም 4 ክፍል ሆና ለመጻፏ አንድም በአራቱ ማዕዝን ለመነገሯ ስዕለ አዕዋፍ የነቢያት የካህናት፣ ስዕለ እንስሳ የምእመናን እስራኤል፣ ስዕለ አራዊት የምእመናን አሕዛብ መልአኩ ሪያውን በእጁ እየጠቀሰ ተንስ ጴጥሮስ ዘንተ ህርድ ወብላ ማለቱ ለጊዜው ተርቧልና በዚያው ግስ ነው። ፍጻሜው ግን አሕዛብን አትጸየፋቸው አስተምራቸው ቆርኔሌዎስን አጥምቀው ሲለው ነው። 3 ጊዜ መሆኑ የሶስትነት ቃሉ አለመለወጡ የአንድነት እንዲሁሉ ተጠቅለው ወደ ሰማይ ስትወጣ ማየቱ ሁሉ በወንጌል አምነው ገነት መንግሥተ ሰማያት የመግባታቸው ምሳሌ። አንድም ሰፊ መጋረጃ የእመቤታችን በአራቱ ገጽ መያዟ ካመነ በአራቱ ማዕዝን ሰዓሊ ለነ ቅድስት ሳይላት የሚውል የለምና ስዕለ እንስሳ፣ ስዕለ አራዊት፣ ስዕለ አዕዋፍ እንዳለፈው ይሁሉ ተጠቅለው ወደ ሰማይ ስታርግ ማየቱ ሁሉ በእመቤታችን ቃል ኪዳን አምነው ገነት መንግሥተ ሰማያት የመግባታቸው ምሳሌ። አንድም ለሥላሴ ሰጊድን አንድነትን ሶስትነትን የምታስተምርላቸው የቤተ ወንጌል መጋረጃ አንቺ ነሽ አለ። የቀደሙ ሰዎች ደጃፋቸው አንድ መጋረጃቸው አንድ ነው፣ አንድ ገጽ ባዮች ነን ሲሉ፣ እኛ ግን መጋረጃችን አንድ ደጃፋችን 3 ሆኗል። ምንም
በስም በግብር በአካል ሶስት ብንል በባህሪ በህልውና በፈቃድ በስራ አንድ አምላክ እንላለን ብለን አንድነትን ሶስትነትን የምታስተምርላቸው አለ። ጌታ ከመቤታችን ከመወለዱ በፊት አንድነት ሶስትነትን ብዛም አይታወቅም ነበር። አንድነት ሶስትነት መታወቁ ጌታ ከመቤታችን ከተወለደ ወዲህ ነውና ወአልቦ ዘአይመሮሙ ለስሉስ ቅዱስ መኑሂም ድኅረ ተሰግኦ ወልድ ዋሕድም ቅድስት ድንግል እንዲል አንቲ ውእቱ ዘጾርኪ አምደ እሳት ዘርእየ ሙሴ ያየውን አምደ እሳት የቻልሽው አንቺ ነሽ። ዘውእቱ ወልደ እግዚአብሔር መጽአ ኀደረ ውስተ ከርስኪ ደግ መጽሐፍ ከሆነ ሳይተረጉም አይሄድምና አምደ እሳት ያለውን ተረጎሙ። ይኸውም አምደ እሳት ያሉት 9 ወር ከ5 ቀን በማኅፀንሽ ያደረው ወልደ እግዚአብሔር ነው። ኮንኪ ታቦቶ ለፈጣሪ ሰማያት ወምድር ሰማይና ምድርን ለፈጠረ አምላክ ማደሪያውን ተባልሽ። ጾርኪዮ በከርስኪ ተስዓተ አውራሃ ኮንኪ ታቦቶን ብዬ ብናገረው ታቦት ለንጉሥ እንዳለው ያለ አይደለም። 9 ወር ከ5 ቀን በማኅፀንሽ ቻልሽው። አንቲ ማእምንት ለዘያገምርዎ ሰማያት ወምድር ሰማይና ምድር ለማይወስኑት አምላክ የታመንሽ እናቱን አንቺ ነሽ። ኮንኪ ተንከተመ ለዕርገት ውስተ ሰማይ ከምድር እስከ ሰማይ መውጫ መሰላልን ተባልሽ አለ። በመሰላል ሌላ ወደ ታች ይወርድባታል፣ የታች ወደ ላይ ይወጣባታል። ሌላይ ወደ ታች እንዲወርድባት ሥላሴ በእኛ ቃል ለመመስገናቸው ምክንያት እሷ ናትና፣ የታች ወደ ላይ እንዲወጣ እኛ ከሥላሴ ለምንወለደው ልደት ምክንያት እሷ ናትና። ብርሃንኪ ያቢም ብርሃነ ፀሐይ ብርሃን ልጅሽ ከፀሐይ ብርሃን ይበልጣል አለ። ይስ ወደፊት ብሩህ ኮከብ ብሎ ያመጣዋል ብሎ ብርሃን ክብርሽ ከፀሐይ ብርሃን ይበልጣል አለ። ፀሐይ ጨረቃ ከማይደርሱበት ደርሳ ትመሰገናለችና። አንቲ ውእቱ ምስራቅ ዘወፃምኒ ኮከብሩ ዘነጸርዎ ቅዱሳን በፍስሐ ወበሐሴት ቅዱሳን ሐዋርያት በፍጹም ደስታ ደስ ብሏቸው ያዩት ኮከብ ካንቺ የተገኘብሽ ምስራቅ አንቺ ነሽ። አንድም ጽኑዓን ሲል ነው። ወርኢኩ ረሲያን እንዘወርዱ ውስተ መቃብር ቅዱስ እንዲል ቅዱሳን ሰብአ ሰገል በፍጹም ደስታ ደስ ብሏቸው ያዩት ኮከብ ካንቺ የተገኘብሽ ምስራቅ አንቺ ነሽ። ዘፈታ ላለ ሔዋን ትለድ በጻዕር ወሕማም ይኸውም ኮከብ በቁሙ አይፈርድምና ይኸውም ኮከብ ያልኩት በጻዕር በጋር በጭንቅ ተወልድ ዘንድ በሔዋን በሕማም ለዲዮ ሊደኪ ይኩን ምግባኪ ሀበ ምትኪ ብሎ የፈረደባት ኢየሱስ ክርስቶስ ነው። አንቲሰ ብሎ ማንሻ አንድም ሔዋን በሕማም ለዲ የሚል ቃልን ሰማች። አንቲሰ ማርያም ሰማይኪ ዘይብል ተፈሲ ኦ ምልዕተ ጸጋ አንቺ ግን እመቤታችን ሆይ ምልዕተ ክብር ተፈሲ ደስ ይበልሽ የሚል ቃልን ሰማሽ። ወለድኪ ለነ ብሎ ማንሻ አንድም ሔዋን በሕማም ለዲ የሚል ቃልን ሰምታ ምክንያተ ሞት ቃይልን አስገኘች። አንቺ ግን እመቤታችን ተፈስሒ ኦ ምልዕተ ጸጋ የሚል ቃልን ሰምተሽ ወለድኪ ለነ ንጉሠ እግዚአ ኩሉ ፍጥረት ፍጥረት ሁሉ ገዢ የሚሆን ንጉሠ ሰማያት ወምድር ኢየሱስ ክርስቶስን ወለድሽልን። መጽአ ወአዳነነ ሰው ሆኖ ያዳነን እስመ መሐሪ ውእቱ ወመፍቀሬ ሰብ ቸር ሰው ወዳጅ ነውና። በእንተ ዝንዌድሰኪ በከመ ገብርኤል መልአክ አሁንም ከመልአኩ ከቅዱስ ገብርኤል ጋር እንደ መልአኩ እንደ ቅዱስ ገብርኤል እናመሰግንሻለን። ዘን እንዲህ እያልን ርክት አንቲ ማርያም ወቡሩክ ፍሬ ከርስኪ ተፈሥሒ ወምልዕተ ጸጋ እግዚአብሔር ምስሌኪ መልአኩ ቅዱስ ገብርኤል ቡርክት አንቲ ማርያም ወቡሩክ ፍሬ ከርስኪ ብሎ እንዳመሰገነች ተፈሥሒ ፍሥሕት ምልዕተ ጸጋ እያልን እናመሰግንሻለን። ወቡሩክ ፍሬ ከርስኪ የኤልሳቤጥ ቃል ነው ብሎ ኤልሳቤጥ ብሎ መልአኩ ቅዱስ ገብርኤል ተፈሥሒ ፍሥሕት ምልዕተ ጸጋ ብሎ እንዳመሰገነሽ ቡርክት አንቲ ማርያም ወቡሩክ ፍሬ ከርስኪ እያልን እናመሰግንሻለን። ሰአሊ ለነ ቅድስት ብሩህ ኮከብ ከሚባል ልጅሽ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐሌው አይነጹም። እመቤታችን ግን በነቢብ በገቢር በሐሌው ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ እንዲል ጽንዕትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸውም። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድኅረ ጸኒስ ድኅረ ወሊድ ጽንዕት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን ብናከብራት እማ አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምሮውን ለቦን በልቡናችን ሳይብን አሳድሪብን ማለት ነው። አልፎ አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላስ እንኳን በእመቤታችን በሌሎችም የለ ጻድቃንን ይረክቡ ባህቲ ስለቶም ወንዴል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና ምስጋናዋን ሲጨርስ ባርካው ሰማየ ሰማያት ታደርጋለች። እሱም ተባርኮ እጅ ነስቶ
በመካነ ግብሩ ይቆያል። ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት። ይቆየን። ምልዕተ ክብር ምልዕተ ጸጋ እመቤታችን አምላክ ወላዲተ አምላክ ከልጇ ከወዳጇ ታማልደን፣ ጣሪያችንም ይቅር ይበለን። ለነቢያት ለሐዋርያት ለጻድቃን ለሰማዕታት ለአበው ቀደምት እንደተለመነ ሱባኤ ነቢያትን ጸሎተ ሐዋርያትን እንደተቀበለ እኛንም ጸሎታችንን ሱባኤያችንን ጾማችንን ሁሉ በሰላም አስፈጽሞ ለብርሃነ ዕርገቷ በሰላም ያድርሰን። የሰማነውን ሁሉ በየልቦናችን ያሳድርብን። አቡነ ዘበሰማያት